ዛሬ አብረን የምንካፈለው የእግዚአብሔር ቃል ክፍል መዝሙረ ዳዊት በቅንፍ 13 ከቁጥር 1 እስከ 6 ባለው ክፍል ላይ ነው የምንነጋገረው። የእግዚአብሔርን ቃል እዚህን ክፍል አውጥተን እናነባለን። መዝሙረ ዳዊት በቅንፍ 13 ከ1 እስከ 6 አቤቱ እስከ መቼ ፈጽመ ትረሳኛለህ? እስከ መቼ ፊትን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላዬ ይጓደዳል? አቤቱ አምላኬ እየኝ ስማኝ፣ ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው ለሞት እንዳልተኛ አይኖቼን አብራ። እኔ ግን በቸርነት ታመንኩ፣ በጸናች ፍቅር ታመንኩ ይላል አዲሱ። ልቤም በመድኃኒቴ ደስ ይለዋል። የረዳኝን እግዚአብሔር አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። ክብር ለኢየሱስ ይሁን። እንጸልያለን። የዘላለም አምላክ የዘላለም አባት ልዑል እግዚአብሔር ያንተ ምሕረትና ቸርነት በጎነትና መልካምነት በስቶልን ዛሬም በሕይወት አለንና በፊት ካንተ የሆነ ድምጽ ለመስማት መተናልና በመንፈስህ እንድታገኘን እንድታረሰርሰን በቃል እንድትናገረን በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። የዘላለም አባት እግዚአብሔር ሆይ የእግዚአብሔር ቃል ሕያውና የሚሰራ ነው። ከሁለት ወገን ከተሳለ ሰይፍ ይልቅ ስለታም ነው። ጅማትንና ቅልጥምን ነፍስንና መንፈስን ለይቶ ይወጋል፣ የሰውንም የልብ ሐሳብ ይመረምራል ተብሎ እንደተጻፈ ይሄ ያለ መከልከል በመንፈስ ቅዱስ ኃይል በመካከላችን እንዲያልፍ ጸልያለሁ። የጨለማ ኃይል በኢየሱስ ስም ይመታ። ሰማይ የተከፈተ ይሆን። በእግዚአብሔር ሐሳብ ላይ ከፍ ያለ የሰው ሐሳብ ይፍረስ። ለሚናገርም ለሚሰማም ያንተ ጸጋ በኢየሱስ ስም ይብዛ። ሁሉ ክብር ላንተ ይሁን። በኢየሱስ ስም ስትል ስማን። እንቀመጣለን። እግዚአብሔር ይባርካችሁ። እግዚአብሔር የረሳን በመሰለ ጊዜ በሚል ርዕስ የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር የረሳን በመሰለ ጊዜ፣ እግዚአብሔር የተወን በመሰለ ጊዜ፣ እግዚአብሔር የተለየ፣ እግዚአብሔር የራቀን በመሰለን ጊዜ፣ እግዚአብሔር ዝም ያለ፣ እግዚአብሔር የማያይ፣ እግዚአብሔር የማይፈርድ በመሰለን ጊዜ፣ እግዚአብሔር የጣለን፣ እግዚአብሔር ዝም ያለ ጸጥ ያለ በመሰለን ጊዜ፣ በዚህ ዘመን ብዙ ሁኔታዎችን ስንመለከት አሁን ቤተክርስቲያን ያለችበትን ዓለም ያሉበትን አንዳንድ ሁኔታ ስንመለከት እግዚአብሔር ዝም ያለበት ጊዜ ይመስላል። እግዚአብሔር ጭጭ ያለበት ጊዜ፣ እግዚአብሔር የማያይ የመሰለበት ጊዜ፣ ሰው እንደፈለገ ሲሆን በፊቱ ደስ ያለውን ነገር ሲያደርግ፣ በሕዝብ ላይ ሲጨክን፣ ክፋት ሲሰራ፣ አመፅ ሲሰራ፣ የፈለገውን ነገር ሲያደርግ እግዚአብሔር ዝም ያለ፣ እግዚአብሔር የረሳን የሚመስልበት አደገኛ ታይም ላይ ነው ያለን። በሕይወታችን እግዚአብሔር የረሳን የሚያስመስሉ ሁኔታዎች አንዳንዴ ሊከሰቱ ይችላሉ። በአንዳንድ የጸሎት መዘግየቶች የለመናቸው ልመናዎች ባለመመለስ ጸሎቶቻችን ሲዘገዩ፣ ተስፋዎቻችን ሳይመለሱ ሲቀሩ፣ እግዚአብሔር እኛን ያወራው ሌላ፣ የምንሄድበት መንገድ ሌላ፣ እግዚአብሔር እኛን የተናገረን ሌላ፣ የምንመላለስበት ሕይወት ሌላ በሆነ ጊዜ
ባልተገቡን ነቀፌታዎች፣ ባልተገቡን መከራዎች፣ ባልተገቡን ሰቆቃዎች በጽድቅ እየኖርን በቅድስና እየኖርን እግዚአብሔርን እየፈራን እየኖርን እግዚአብሔር የሚረሳ የሚመስልበት ጊዜ የዚህ መዝሙር ዘማሪ ሁላችንም እንደምናውቀው ዳዊት ነው። ዳዊት እንግዲህ መልካም ሕይወት ያለው ሰው በመጽሐፍ ቅዱስ ውስጥ መልካም ሕይወት እግዚአብሔርን የሚፈራ ሰው እግዚአብሔርን ያከበረ ሰው እንደሆነ እናውቃለን። ስለ ዳዊት ሁላችንም ዳዊት አሁን ባነበብኩ ክፍል ላይ አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ አትሰማኝም? እስከ መቼ አታየኝም? እያለ አቤቱታውን፣ ሮሮውን፣ ምሬቱን፣ ሐዘኑን ለእግዚአብሔር ያቀርባል። ዳዊት ማለት ምሬታችሁን ለእግዚአብሔር አቅርቡ። ለሰው አታቅርቡ። ምሬታችሁ፣ ሐዘናችሁን፣ ምሬታችሁን በሕይወታችሁ እያለፋችሁ ያላችሁበትን ሮሮ እግዚአብሔር ይሰማል። ክብር ለኢየሱስ ይሁን። ለመሆኑ ይሄ ዳዊት ማን ነው ብለን እግዚአብሔር ከበግ እረኝነት ሁላችንም ስለምናውቀው ዳዊትን ብዙ ሰው ስለሚያውቀው በመጽሐፍ ቅዱስ ውስጥ ማለት ነው። እግዚአብሔር ከበግ እረኝነት ለንግስና ፈልጎ ሳይሆን ተፈልጎ የተቀባ ሰው ነው። እግዚአብሔር ፈላጊ አምላክ ነው። ዛሬም ሰው ይፈልጋል። በቤቱ በታማኝነት የሚያገለግሉት፣ በጽድቅ የሚያገለግሉት፣ የልቡን ሐሳብና አጀንዳ የሚያገለግሉትን ሰዎች ዛሬም እግዚአብሔር ሰው ይፈልጋል። እግዚአብሔር ፈልጎ የቀባው ሰው፣ እግዚአብሔር እንደ ልቤ ብሎ የመሰከረለት ሰው፣ ሐሳቤንና ፈቃዴን በሙሉ የሚያደርግ ብሎ የመሰከረለት ሰው እንደሆነ መጽሐፍ ቅዱሳችን ይናገራል። በአንደኛ ሳሙኤል ምዕራፍ 13 ቁጥር 14 የሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ ታገኛላችሁ። ዳዊት በዘመኑ የእግዚአብሔርን ሐሳብና ፈቃድ አገልግሎ አንቀላፋ ተብሎ የተጻፈለት ሰው ነው። በዘመናችሁ እግዚአብሔርን ሐሳብና ፈቃድ አገልግሉ። በዚህ ባለንበት ዘመን ሰው እግዚአብሔር ጠርቶት የራሱን ሐሳብ ያገለግላል። እግዚአብሔር ጠርቶት የሰውን ሐሳብ ያገለግላል። እግዚአብሔር ጠርቶት የሰይጣንን ሐሳብ ያገለግላል። በዚህ ዘመን ዳዊት እግዚአብሔር በሰጠው ዘመን በሰጠው ዕድሜ የእግዚአብሔርን ሐሳብና ፈቃድ አገልግሎ አለፈ ተብሎ የተጻፈለት ሰው ነው። ፍጻሜያችን እንዲህ ይሁን። በዘመናችን የእግዚአብሔርን ሐሳብና ፈቃድ አገልግሎ ያለፈ ሰው ውጤታማ ሰው ነው። እግዚአብሔር ደስ የሚሰኝበት ሰው ነው። ፍጻሜው ያማረ ሰው ነው። እንዲህ ተብሎ የተጻፈለት ሰው ዳዊት እግዚአብሔርን የሚፈራ የሚወድ የሚፈልግ ሰው ዳዊት በኃጢአቱ የሚጸጸት የሚናዘዝ የንስሐና የመመለስ ልብ ያለው ሰው ነው። በዚህ ዘመን ብዙ ሰዎች ጸጸቱም በንስሐ ወደ እግዚአብሔር የመመለስ ፍላጎት ብዙ ሰው ሕይወት ላይ የራቀ ነው። ወገኖቼ ይሄ ሰው ግን በኃጢአቱ የሚጸጸት ኃጢአት ሲሰራ ፈጥኖ በእግዚአብሔር ፊት የሚወድቅ እግዚአብሔር ሆይ አንተን ብቻ በደልኩ ብሎ ዘውዱን ካባውን ጥሎ በመሬት ላይ ይንከባለል የነበረ ሰው ነው። እግዚአብሔር ይሄ ሕይወት ያስፈልገናል። በዚህ ዘመን ብዙ ሰዎች ለሽሮና ለበርበሬ ያለቅሳሉ፣ ስለ ኃጢአታቸው አያለቅሱም። በዚህ ዘመን ስለ ንስሐ የሚያለቅስ ሰው የለም። ስለ ኃጢአት የሚያለቅስ ሰው የለም። እግዚአብሔርን ስለ መበደል የሚያለቅስ ሰው የለም። ግን ስለ ጎደለብን ነገር እናለቅሳለን። ይሄ ሰው ስለ ኃጢአቱ እግዚአብሔርን ስለ መበደሉ የሚያዝን የሚጸጸት ሰው እንደሆነ መጽሐፍ ቅዱሳችን ይናገራል። ይሄ ሰው ዳዊት በዘመኑ ሁሉ የረፍት የሰላም የብልጽግና ምክንያት የሆነ ሰው ነው። በዘመኑ ወዳጆቼ ቤተክርስቲያን ስንመራ ስናገለግል እግዚአብሔር ለሰጠን ሕዝብ ለሰጠን ዘመን የእረፍት ምክንያት የበረከት ምክንያት የሰላም ምክንያት ልንሆን ያስፈልጋል። ብዙ ሰዎች በእግዚአብሔር ቤት ውስጥ ተጠርተው የእረፍት ምክንያት የሰላም ምክንያት የበረከት ምክንያት ሳይሆኑ ሲቀር ይታያል። አሁን በዚህ ዘመን በብዛት ማለት ነው የሁከት
የነውጥ ምክንያት በቤተ ክርስቲያን ውስጥ እረፍት የማጣት ምክንያት ግራ የመጋባት ምክንያት የሚሆኑ ሰዎች አሉ። ይሄ ሰው ግን በዘመኑ ለሕዝቡና ለምድሪቷ የእረፍት ምክንያት የሆነ ሰው ነው። እንዲህ አይነት ሰዎች ቤተ ክርስቲያን ያስፈልጓታል። የእረፍት ምክንያት የሚሆኑ አገልጋዮች፣ የእረፍት ምክንያት የሚሆኑ የበረከት ምክንያት የሚሆኑ አገልጋዮች ያስፈልጉናል፣ ሰዎች ያስፈልጉናል። ዳዊት እንዲህ አይነት ሰው ነው። ዳዊት ሳኦል ያስማረከውን ሳኦል በዘመኑ ያልፈለገውን የእግዚአብሔር ቃል ኪዳን ታቦት ወደ ንግስና ሲመጣ ፈልጎ ያመጣ ሰው ነው። ይሄ ምንድነው የሚያሳየው? ለእግዚአብሔር ቅን ልብ ያለው ሰው፣ እግዚአብሔርን የሚፈልግ ሰው፣ እግዚአብሔርን የመፈለግ ልብ ያለው ሰው እንደሆነ ያሳያል። ሳኦል አስማርኮ ዝም ብሎ ንግስና ላይ ቁጭ ብሎ የተወውን የእግዚአብሔር ቃል ኪዳን ታቦት ኃይል የሚገለጥበት ክብር የሚገለጥበት የሚመሩበትን የቃል ኪዳን ታቦት አስይዞ ዙፋን ላይ ቁጭ ብሎ ባለበት ዳዊት ወደ ንግስናው ሲመጣ ያ የተማረከውን የጠፋውን ኃይል ያለበትን የሚመራቸው ሞገስ የሚሰጣቸውን የእግዚአብሔር ታቦት ፈልጎ ያስመለሰ ሰው እንደሆነ እናያለን መጽሐፍ ቅዱሳችን ውስጥ። ወሬ ሊያመጣ ተልኮ የጎልያድን ራስና የድል ዜና ይዞ ለሕዝቡ የመጣ ሰው ነው። ክብር ለኢየሱስ ይሁን። አባቱ ወሬ የወንድሞችን ጉዳይ ሄደ አይተና ብሎ ወሬ እንዲያመጣ በተላከበት የእስራኤል ተግዳሮት የሆነውን ሕዝቡን ያስፈራራ የነበረውን ሕዝቡን በጠዋትና በማታ ያስደነግጥ የነበረውን ማን ነው የሚገጥመኝ እያለ ይፎክር የነበረውን የጠላት ራስ ቆርጦ የድል ዜና ለሕዝቡ ይዞ የተመለሰ ነው። ክብር ለኢየሱስ ይሁን። እንዲህ አይነት አገልጋዮች ያስፈልጉናል። ወሬ ብቻ የሚያመጡ ሳይሆኑ ድል የሚያመጡ፣ ሃሌሉያ፣ መልካም ዜና የሚያመጡ፣ የምስራች የሚያመጡ አገልጋዮች ያስፈልጉናል። ወዳጆቼ የሕዝቡን ልብ የሚጥሉ ሳይሆን የሕዝብ ልብ የሚያበረቱ፣ ሕዝብ ቀና እንዲል የሚያደርጉ መልካም የምስራች መልካም የእግዚአብሔር ድምጽ ያላቸው የሚያመጡ ሰዎች ያስፈልጉናል። ምድር ስለተጨነቀች ማለት ነው። ቤተክርስቲያን በውጥረት ውስጥ ምድር በውጥረት ውስጥ ነው ያለችው። መልካም ዜና አሁን ከእግዚአብሔር የሚሰሙ ባድ ዜና ሳይሆን የዓለም ሞት ሳይሆን የዓለም ጥፋት ሳይሆን ሕዝብን የሚያጸና የሚያበረታ የሚያቆም በእግዚአብሔር እንዲጽናና እንዲታመን እንዲደገፍ የሚያደርግ መልካም ዜና የሚያመጡ ሰዎች ያስፈልጉናል። ምድራችን እንዲህ አይነት ሰው ያስፈልጋታል። እየፈለገች ነው። ለምን? ምድር ተጨንቃለች። ነገስታቶች ጋር ጭንቀት ነው። ግለሰብ ጋር ጭንቀት ነው። ያላቸው ሰዎች ጋር ጭንቀት ነው። ድሆች ጋር ጭንቀት ነው። ሁሉ ጋር ጭንቀት ነው። አሁን የምስራች ዜና መልካም ዜና ከእግዚአብሔር የሆነ ድምጽ የሚሰሙ ሰዎች ሰው ግራ ስለተጋባ ለብሶ ስለሄደ በሰላም ይወጣ የሚገባ አይምሰላችሁ። ብዙዎች ተስፋ ቆርጠዋል። ይሄ ሰው እንዲህ አይነት ሰው ነበር። ወሬ ለማምጣት ተልኮ የጠላትን አንገት ይዞ የመጣ ድል ይዞ የመጣ መልካም የምስራች ይዞ የመጣ ሰው ነበር። ይሄ ሰው በዘመኑ የራሱን ሳይሆን የእግዚአብሔርን ጦርነት የተዋጋ ሰው ነው። ለእግዚአብሔር የሚዋጋ ለክብሩ ሳይሆን ለስሙ ሳይሆን ለዝናው ሳይሆን ለእግዚአብሔር ዕውቅና ለእግዚአብሔር ክብር ለእግዚአብሔር መታየት ይዋጋ የነበረ ሰው ነው። በዚህ ዘመን ብዙ አገልጋዮች ለክብራቸው ነው የሚዋጉት። በቤተ ክርስቲያን ብዙ ሰዎች እግዚአብሔር ለማሳወቅ አይደለም የሚዋጉት። የራሳቸውን ጥቅም የራሳቸውን ክብር የራሳቸውን ዝና ለማስጠበቅ ነው ሰው እየተዋጋ ያለው። ወገኔ ስማ፣ የእግዚአብሔር ተዋጋ፣ እግዚአብሔር ሞገስ ይሆናል። ዳዊት በዘመኑ የእግዚአብሔርን ጦርነት የተዋጋ ሰው ነው። ትዝ ይላችኋል አንደኛ ሳሙኤል ምዕራፍ 17 ላይ ጎልያድ የሚባለውን ሰው የሚገጥም
ተፈልጎ ማስታወቂያ ወጣ ከቤተ መንግስት እንደዚህ የሚል ይሄን ሰው መቅጠም የሚችል ከተገኘ አንደኛ የንጉስ አማች ይሆናል፣ ንጉስ ልጁን ይድርለታል፣ ሁለተኛ ንጉስ ባለጠጋ ያደርገዋል፣ ሶስተኛ ከታክስና ከጣረት ቤተሰቡ ፍሪ ይሆናል የሚል ማስታወቂያ ሳውል ለጠፈ። ይሄን ሰው ገጥሞ ከእስራኤል መካከል ያለውን ተግዳሮት የሚጥል ሰው ይሄ ይደረግለታል ተብሎ ተለጠፈ። ወሬ ለማምጣት ወደዛ የሄደው ዳዊት ብዙ ሰዎች ማስታወቂያውን ሲያነቡ ሰማ፣ አየ። ከዛ በኋላ እኔ ገጥመዋል። ማስታወቂያ አይተ ነው እንዴ አሉት። ማስታወቂያውን አይተ ነው የንጉስ አማች ለመሆን ንጉስ ባለጠጋ እንዲያደርግ አንተና ቤተሰብ ዘር ከታክስ ፍሪ እኮ ቀላል ነገር አይደለም። ከታክስ ፍሪ መሆን ማለት ቀላል ነገር አይደለም። በዚህ ነው እንዴ? አይደለም። እኔ ይሄንን ሰው የምገጥመው በዚህ ማስታወቂያ ሳይሆን እውነተኛ አምላክ ሃሌሉያ በእስራኤል ምድር እንዳለ ከጣዖታት ሁሉ የሚበልጥ የአማልክት አምላክ የነገስታት ንጉስ በእስራኤል ምድር እንዳለ ይታወቅ ዘንድ ነው ይሄን ሰው ምገጥመው እንጂ ለዚህ ማስታወቂያ አይደለም ማለት። ወዳጄ፣ እህቴ፣ ወንድሜ፣ አባት፣ ልጆች የምትሆኑኝ ሰዎች በዘመናችሁ ለመብታችሁ አትዋጉ። ለጥቅወቅ ለእግዚአብሔር ዕውቅና ለማሰጠት ሃሌሉያ ይሄ ቁጭት ይግባባችሁ ወዳጆቼ።